11 ሚሊዮን ብር 11 ሚሊዮን በኢትዮጵያ በላን አጭበረበረን የሚሉ እህቶች መጥተዋለኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። ቤተሰብ ሰሞኑን ጠፍቻለሁኝ። ሰሞኑን ሳይሆን በቃ ዩቲዩብ ከተቀበለኝ በኋላ ጠፍቻለሁ። ለምን እንደሆነን ያላቅም። አንድም ስራ በዝቶብኛል። እውነት ለመውራት እንግዳ የመደራረብ ነገር አለና በዛ ምክንያት ነው የጠፋሁትኝ። ነገር ግን ዛሬ ዩቲዩብ መንደር ዘው ስል አንድ ሁለት አስገራሚ ነገሮችን አግኝቻለሁኝ። እነሱን በቅደም ተከተላቸው የምናየው ይሆናል። እውነት ለማውራት የመጀመሪያውን ያው አሳዝኖኛልም እሳይም ብያለሁ፣ ግን መልሼ ደግሞ በራሴ የደረሰ ነገር ስለሆነ ለመረዳትም ሞክሬያለሁ። እሱ ምንድን ነው? አንደኛው ሃይማኖታን የማያውቀው ሰው የለም። ሃይማኖታ ያው የሚታወቀው በዩቲዩብ፣ እኔ የማውቀው በዩቲዩብ ነው። ነገር ግን አሁን ላይ ፌስቡክ ላይ ነው አብዛኛውን ነገሮችን የሚፖስተው ምን የሚለው እና እዛ ላይ ነው እንዳናጋጣሚው ነው። ግን ሰሞኑን ስሙ እየተነሳ ነበር። እኔ ግን ዛሬ ነው ያየሁትኝ። እሱ ምንድን ነው? ሃይማኖታ 11 ሚሊዮን ብር 11 ሚሊዮን በኢትዮጵያ በላን አጭበረበረን የሚሉ እህቶች መጥተዋለኝ። እውነት ለማውራት እሰይ ብዬ ነበረ። ምክንያቱም እኔ ሁል ጊዜ የምናገረው ነገር አለ። ለምን አንማርም? የስደት እህቶች ለምን አንማርም? ከአንዱ እያየን ለምንድን ነው ጥንቃቄ የማናደርገው ብዬ ፈርጄባቸው ነበረ። ነገር ግን ደግሞ በራሴም የተወሰነ የደረሰብኝ ነገር ስላለ እሱንም እስከ መጨረሻ ማስገባላችሁ ይሆናል። እኔ ግን በትንሹ ነው እንደዚህ፣ ግን ከዛ በላይም ተጠይቄ ቢሆን እኔም ተበልቼ ነበረ። ግን ያው ፈጣሪ መቼም ትረፊ ዳኝ ሲለኝ በትንሹ ነው የተገኘሁትና ለምንድን የስደት እህቶች ልባችን የሚጠፋው እላለሁኝ አሁን ላይ አንዳንድ ጊዜ ማለት ነው። ግን አብዛኛውን ሚዲያ ላይ የሚሰራጨው ነገር ለእኛ የማስጠንቀቂያ ደውል ነው። ታውቃላችሁ፣ ለእኛ የማስጠንቀቂያ ደውል ነው። ነገር ግን አንማርበትም። ለምን እንደሆነ እኔ እንጃ። ሁላችንም ካለን ጉጉት ይሁን ያላቅም። እንግዲህ ሃይማኖታ አጭበረበረ የተባለው በኢትዮጵያ 11 ሚሊዮን ብር ነው። አስባችሁታል? 11 ሚሊዮን ብር ከስደት እህቶቹ ላይ አጭበርብሯል። ምን አይነት አረመኔ ልጅ እንደሆነ አሁን ነው የገባኝ። ታውቃላችሁ፣ ሲታይ እኮ በቃ ለስላሳ መልካም ሀሳቢ፣ እንዲሁም ክፉ አድርጌ የምወስደው ይሄ ማን ነው የሚባለው ነው። በእናታችሁ ማን እስኪ ረሳሁተኝ እንጂ እሱን ልጅ ነበረ። ምክንያቱም እሱ የሆነ ጊዜ እቃ ምንድነው ይሄ ምንድነው ሰርፕራይዝ እናደርጋለን እያለ የቴምርና የዘይት ዋጋዎች በጣም የሌለ አድርጎ ነበር ሲጠራ የነበረው እና ይሄ ልጅ አረመኔ ነው እል ነበረ በውስጤ ማለት ነው። ለምንድን ነው የማይረዱን ምናምን እል ነበረ እና ሃይማኖታ በፍጹም እኔ እንደዚህ ያደርጋል ብዬ አላስብም። ይባስ ብሎ ደግሞ ይሄንን ዩቲዩብ ላይ ከሰማሁ በኋላ ኤፍቢ ላይ ሰርች አድርጌ ትናንትና ከትናንት ወዲያ የሰራቸው ቪዲዮዎች ላይ ያየው ነበረ እና ቅኔ በቅኔ እየተናገረ ነበረ፣ ለመሳደብም እየሞከረ ነበር። ኮሜንት ዘግቶ ነው በነገራችን ላይ እና ቪዲዮ እየሰራ ያለው እና በኢትዮጵያ 11 ሚሊዮን የስደት እህቶችን አጭበርብሮ በልቷል። የሚዲያ ላይ የወጡት ወደ 4-5 ልጆች ናቸው። ነገር ግን ባለቤታችን ሳያውቅ የረዳን ልጆች ብለው ከካሜራ ጀርባ ሆነው የተቀመጡ ልጆችም እንዳሉ ጋዜጠኛው እየተናገረ ነበረና ለምን ይህን ያክል አልኩኝ እኔ ይህን ያክል ብር ለምንድን ነው አንስተው የሰጡት? ዛሬ የእናትም ልጅ ባልታመነበት ጊዜ ወንድም በወንድሙ ላይ፣ እህት በእህቱ ላይ፣ ልጅ በእናት በአባቱ ላይ በተነሳበት ጊዜ እንዴት ነው በሚዲያ በአካል ታውቂዋለሽ? አላውቀውም። በአካል ታውቂዋለሽ? አላውቀውም። እና እንዴት ነው እስኪ አስቡት እስኪ እንዴት ነው ያን ሁሉ ብር አንስተው የሰጡትኝ አልኩኝ እና ራሴን ደግሞ ሳስበው እኔም እስኪ የተወሰነ የደረሰብኝ ልንገራችሁ። እኔ ከዩቲዩብ ካለኝ ጉጉት ነው እውነት ለማውራት ዩቲዩብ መስራት እፈልግ ነበረ። ከአሁን በፊት ዩቲዩቦች እንደተበላሹብኝ ለዩቲዩብ ቤተሰቦች ተናግሬ ያለው የሰማችሁ ሰምታችሁ ይሆናልና ዩቲዩብ እናሰለጥናለን የሚሉ በየአቅጣጫዎች እየመጡ ነው እና እንደው
ቪዲዮ ሰራበታለሁ በዛኛው ቻናሌ ብዬ ነበር፣ ግን አልሰራውበትም። በዚሁ አጋጣሚ ግን የደረሰብኝን ላካፍላችሁ። ዩቲዩብ እናሰለጥናለን ብሎ የሆነ ወንድማችን ይናገራል። በቴሌግራም አናገርኩተኝ። እሺ ችግር የለውም አለ። ክፍያው 3500 ብር ነበረ። ይቆይቷል፣ ከ2 ዓመት በፊት ነው። ወዲያውኑ አንድ ባንድ ነው አንስቼ ብሩን የላኩለት። የሚገርማችሁ ብር የሚልክልኝ ልጅ ታያንቺ ልጅ ብሎኝ ነበረ። ምኑንም ለማታውቂው ልጅ እንዲህ ብዬው ተይ ብርሽን ዝም ብለሽ አታባኪ፣ ለዩቲዩብ ብለሽ ብዙ ብር እያጠፋሽ ነው ምናምን ብሎኝ ነበረ። እና እነግረው ነበር ለዩቲዩብ ይህን ላክልኝ እንዲያርግልኝ የምለው ነገር ነበረ። ያው ፕሮሰስም ለማስሞላት ምናምን የከፈልኳቸውን ብር ያቅ ነበረ። ይቅርብሽ ብርሽን ያዥ ላይ ነበረና አንስቼ እሱንም ሳልሰማ በቃ ላክለት፣ እየመጨረሻ ነው ያልኩትኝ። ተላክለት። ከዛ በኋላ ስልጠና ተባለና ተጀመረ። እውነት በቃ ይሄ እዚህ ግባ የማይባል ስልጠና ነው የተሰጠን። እኔ ያሰብኩት እንዴት ኤዲት እንደምታረጉ፣ እንዴት ሪያክሽን እንደምታረጉ በቃ እንደዚያ የሚከብዱንና የመሰለኝ እንጂ ቪዲዮ እንዴት እንደምንጭን ካሜራ መፍራት እንደሌለብን እነዚህ ነገሮች የተረት ነገሮችን ነበር የተናገረውና አንድ ዙር እንደሰለጠንኩኝ እኔ ወደ ኢትዮጵያ ገባሁኝ። ከዛ ከ2 ወር በኋላ ተመልሼ መጥቼ ስጠይቀው ነገሮችን እጥፍጥፍ አደረጋቸው። በቃ የሌለ እንደማያቀኝ ነገር ሆነ። ምኖችን አናግሬ ያለ በቃ ፕሮሰስ አበዛብኝ። እኔም ጦሴም ብዬ ተውኩተኝና ይሄንን ቻናሌን ከፈትኩኝ። ይሄንን ደግሞ ከመልካም ልጆች ጋር ከእናንተ ጋር ተገናኝ እንጂ ያሳደግኩትና ተቀበለኝ ሰዓት ሞልቼ ማለት ነው። እና አሁን በእነዚህ እህቶች ልፈርድባቸው አልኩኝና መልሼ የራሴ ትዝ አለኝና ተውኩተኝ። ግን እኔም ከዛ በላይ ብጠየቅ እሰጥ ነበር፣ እውነቱን ለማውራት እስከ 10 ሺህ ምናምን እሰጥ ነበር። ከዛ በላይ ባልችልም፣ ግን የእነዚህ ደግሞ በዛ 11 ሚሊዮን ማለት አስባችሁታል? በዚህን ዘመን ምንም በሚዲያ ለሚያውቁት ሰዎች ሰው መስጠት እስኪ ያስቡትና እህቶቼ ተበልተዋለኝ። ፈጣሪ ይድረስላችሁ። እሱ ግን ያልሆነ ነገሮች እየተናገረ ነው ፌስቡክ ላይ። አይመኒታ ብላችሁ ሰርች ስታደርጉ ይመጣላችኋል። እዛ ላይ ገብታችሁ መከታተል ትችላላችሁ። እንትን ላይ የቀረበውም ይሄ ዩቲዩብ ላይ የቀረበውም እዮሃ ሚዲያ ላይ እዛ ላይ ገብታችሁ ሙሉ ቪዲዮን ማየት ትችላላችሁ። የሰው ሀቅ ግን የምትበሉ ልጆች ፈጣሪ አምላክ እውነት እንደው ይቅር አይበላችሁ። እውነት በተለይ አረብ ሀገር ተቃጥለን ለምናመጣው ልጆች የምትበሉ ልጆች ይቅር አይበላችሁ። ሌላው ደግሞ